የአውሮፓ እግር ኳስ የታክቲክ ሱናሜ፣ የሞሪኖ ዳግም መወለድ፣ የማድሪድ ውድቀትና የአርሰናል ክብር ምላሽ። ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንነጋገረው ስለ እግር ኳስ ተራ 30 ደቂቃ አይደለም። ዛሬ የምንነጋገረው በአውሮፓ እግር ኳስ ሰማይ ስር እየታዩ ስላሉት ታላላቅ የመሬት መንቀጥቀጦች ነው። በአንድ በኩል ጊዜው አልፎበታል፣ ታክቲኩ አርጅቷል ተብሎ የተተወው ጆዜ ሞሪኖ በሊዝበን ምድር ሆኖ መላውን አውሮፓ እያስደነገጠ ነው። በሌላ በኩል የዓለም እግር ኳስ ቁንጮ የሆነው ሪያል ማድሪድ በከዋክብት ጋጋታ መሃል ሆኖ የማንነት ቀውስ ውስጥ ወድቋል። እና ደግሞ ብዙዎቻችሁን ያበሳጨው እኛንም ክርክር ውስጥ የከተተን የፖል ስኮልስ አስተያየት አርሰናል ደካማ ሻምፒዮን ነው። ይህን ጥያቄ ዛሬ በዝርዝር እንፈትሻለን። ለሚቀጥሉት ጥቂት ደቂቃዎች እግር ኳስን ከሜዳው ባሻገር በጥልቅ የታክቲክ መነጽር እናያለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ጆዜ ሞሪኖ የፊኒክስ ወፍ ዳግም መወለድ። ወደ ሊዝበን እናምራ። ጆዜ ሞሪኒዮ በቤኔፊካ ይህ ጥምረት መጀመሪያ ሲታወጅ ብዙዎች እንደ ቀልድ አይተውት ነበር። ነገር ግን ትናንት ሪያል ማድሪድን የጣለበት መንገድ ለታሪክ የሚጻፍ የታክቲክ ማስተር ክላስ ነው። ሞሪኖ ትናንት የተጠቀመው ኮምፓክት 4-4-2 አደረጃጀት የማድሪድን የፊት መስመር አጥፊዎች ቪኒሺየስ እና ኤምባፔን ፍጹም አቀዝቅዟቸዋል። ቤኔፊካ በሜዳው ላይ የነበረው ሎው ብሎክ፣ በጥልቀት መከላከል፣ ስፋትና ጥበት ዊድዝ ኤንድ ዴፕዝ ፍጹም ዲሲፕሊን ታየበት ነበር። ማድሪድ ኳሱን እንዲይዝ ፈቀደለት፣ ነገር ግን ወደ አደገኛ ዞን ወይም ሃፍ ስፔስ እንዳይገባ መንገዱን ሁሉ ዘጋው። ሞሪኖ ለምን አሁንም ዘ ስፔሻል ዋን ነው? ምክንያቱም እሳቸው እንደ ጋርዲዮላ በቢሊዮን የሚቆጠር በጀት አይጠይቁም። ያላቸውን ተጫዋቾች ወደ ወታደር የመቀየርና ለጋራ ዓላማ የማሰለፍ ልዩ ችሎታ አላቸው። ቤኔፊካ ትናንት ያሸነፈው በግለሰብ ብቃት ሳይሆን በቡድን ስራ ነው። ይህ ድል ለቤኔፊካ ደጋፊዎች አዲስ ተስፋ ነው። ለሞሪኖ ደግሞ ተረሳው ስል ነው የምመጣው የሚል ማረጋገጫ። ሞሪኖ በእግር ኳስ ታሪክ ውስጥ እንደ ፊኒክስ ወፍ ከአመድ ላይ ዳግም የመነሳት ጥበብ አለው። የሪያል ማድሪድ ውድቀት፣ ከከዋክብት ጀርባ ያለው ባዶነት። አሁን ደግሞ ወደ ተሸናፊው ወገን ወደ ሳንቲያጎ ቤርናባው ቤት እንውረድ። ሪያል ማድሪድ ምን ሆኗል? እንደ አንድ ተንታኝ ስመለከተው ማድሪድ በአሁን ሰዓት የባላንስ ቀውስ ውስጥ እንዳለ በግልጽ ማየት ይቻላል። የመሪነት እጥረት፣ ቶኒ ክሩስ ከሜዳ ሲሰናበት ማድሪድ አንድ ተጫዋች ብቻ ሳይሆን የቡድኑን የጨዋታ ፍጥነት ተቆጣጣሪ ነው ያጣው። ዛሬ በማድሪድ መሀል ሜዳ ላይ ኳሷን የሚያረጋጋ የታክቲክ መመሪያዎች በሜዳ ላይ የሚተረጉም ኮምፓስ የለም። ኤምባፔ፣ ቪኒሺየስ እና ቤሊንጋም ሁሉም በራሳቸው ሱፐርስታርስ ናቸው። ነገር ግን እግር ኳስ የ11 ተጫዋቾች ውህደት ነው። እነዚህ ከዋክብት አንድ ላይ ሲሆኑ የታክቲክ ውህደት መፍጠር አልቻሉም። ተከላካይ ክፍሉ በተጨማሪም የተከላካይ ክፍሉ መሪ አጥቷል። እንደ ሰርጂዮ ራሞስ ያሉ ተጋጣሚን የሚያስደነግጥ ለቡድን አጋሮች ወኔ የሚሰጥ መሪ በሌለበት ማድሪድ ለተቃራኒ ጥቃት ክፍት ሆኗል። አርቤሎዋ የካርሎ አንቸሎቲ ትልቅ ጫማ ለመሙላት እየታገለ ነው። ነገር ግን ከከዋክብት ስብስብ በላይ ቡድን መገንባት ካልቻለ የማድሪድ ጉዞ ገደል መግባቱ አይቀሬ ነው። ይህን ስለ ትናንትናው ማድሪድና ቤኔፊካ ጨዋታ ይህንን ካል፣ አሁን ደግሞ አርሰናልና የፖል ስኮልስ ጨካኝ ትችት ማለት እንችላለን። አሁን ደግሞ ወደ አርሰናል እንምጣ። ፖል ስኮልስ ሰሞኑን መነጋገሪያ ነገር ተናግሯል። አርሰናል ዋንጫ ቢያነሳ እንኳን ከታሪክ ደካማው ሻምፒዮን ይሆናል ብሏል። እስቲ ንግግር በስታቲስቲክስ እና በታክቲክን መዘነው።
ሀቁ ምንድን ነው? ፖል ስኮልስ ምናልባት የአርሰናልን ፕራግማቲዝም ለነጥብ ቅድሚያ መስጠት ከድክመት ጋር አያይዞት ሊሆን ይችላል። ነገር ግን ሀቁ ሌላ ነው። አርሰናል በአሁኑ ሰዓት በአውሮፓ ቻምፒዮንስ ሊግ 8ቱንም ጨዋታዎች አሸንፎ በደረጃ ሰንጠረዡ አናት ላይ የተቀመጠ ብቸኛው ቡድን ነው። በሊጉም ቢሆን ጠንካራው የተከላካይ መስመር ይዞ በአራት ግንባሮች ላይ ትንፋሹ ሳይቆራረጥ እየተጓዘ ነው። ደካማ ሻምፒዮን በፍጹም። አርሰናል አሁን ቆንጆ እግር ኳስ ተጫውቶ መሸነፍ አቁሟል። አሁን አስፈላጊ ሆኖ ሲገኝ ዊኒንግ አግሊ ወይም የቆሸሻ ጨዋታ ተጫውቶ ማሸነፍ ተምሯል። እንደ ቪክቶር ዮኬሬሽ ያሉ ተጫዋቾች ወደፊት መስመር የሚገቡ ከሆነ የአርሰናል የማጥቃት ኃይል ፍጹም ሞንስተረስ ይሆናል። ስኮልስ ይህን ያለው ምናልባትም የማንቸስተር ዩናይትድ የበላይነት ታሪክ እየተረሳ በመምጣቱ ሊሆን ይችላል። አርሰናል በሜዳ ላይ የሚሰጠው ምላሽ ከማንኛውም ትችት በላይ ድምፅ ይኖረዋል። እንደ ማጠቃለያ የአውሮፓ እግር ኳስ በለውጥ ላይ ነው። የሞሪኒዮ ዳግም መነሳት ለቻምፒዮንስ ሊጉ አዲስ ቀለም ሰጥቶታል። የሪያል ማድሪድ መንገዳገድ ደግሞ ሌሎችን ክለቦች እያነሳሳ ነው። አርሰናል ደግሞ ትችቶችን ወደ ጉልበት ቀይሮ ለታሪካዊ ስኬት እየተቃረበ ነው። እናንተስ ምን ትላላችሁ? ፖል ስኮልስ በአርሰናል ላይ የሰነዘረው ትችት ተገቢ ነው ወይንስ ከደጋፊነት የመነጨ ስሜት? ሞሪኖስ ቤኔፊካን ይዞ ስኬት ሊጓዝ ይችላል። ሪያል ማድሪድስ የቀድሞ ግርማ ሞገሱን ለመመለስ ምን ማድረግ አለበት? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና ሰብስክራይብ በማድረግ የቤተሰባችን አባል መሆኑን አይርሱ። በሚቀጥለው ፕሮግራም ሌላ ጥልቅ ትንታኔ ይዤ እመለሳለሁ። እግር ኳስን ከታክቲክ ጋር የምናይበት ጊዜ ይሆነልን። ሰላም ቆዩ።